ሰላም እንዴት ናችሁ? ደህና ናችሁ ወይ? እህቴ ጋ እስቲ ዛሬ ምሳ ልንበላ ተቀጣጥረናል። አብረን እንዘጋጅ እና የእናቶች ቀን እንኳን ያደረሰሽ አላልኳትም ነበር እና እስቲ እንኳን ያደረሰሽ አብረን እንበላት እና ሰላም አልኳት። ደስ ብሏት ነበር። ስለ አበባው አመሰገነችኝ እና ተያይዘን ወጣን። ዮናስ ጨርጨር የሚገርም ስጋ ነበር። የሚገርም የሆነ በከንፈር የሚታኘክ የሚባለው ስጋ አይነት ነው ያላቸው። በጣም በጣም የሚገርም ስጋ ነበር። በላን። ኦፍ ካለ ስጋ እስቲ ምን ይወጣል? እስቲ ንገሩኝ። ስጋ ካልተበላ እንዴት ይኖራል? እኔ እንጃ። እኔ በጣም ስጋ አፍቃሪ ስለሆንኩ ነው። አይ ዶንት ኖ። እና ደግሞ ቆንጆ ቡና፣ ወርቃ ቡና፣ ቆንጆ ቡና ነበር። ቆንጆ ቡና ጠጣን፣ ተጫወትን፣ አወራን፣ የራሳችንን ጊዜ አሳለፍን። በዚህ አጋጣሚ እህቴን በጣም ነው የምወዳት፣ ማከብራት እህቴ ናት። ተዋወቋት። ባይ። ቪዲዮን ስላያችሁልኝ ቴንክ ዩ።